መርሐባ ሰላም ናችሁ እንዴት ናችሁ በያላችሁ በሰላማችሁ በዝታ ይባል እኔ እንደው ያየው የመጣሁትን እየታዘብኩ የመጣሁትን ይሄን 2 አመት 3 አመት በጣም እየገረመኝ ነው ያለው አሁን ላይ በጣም የገረመኝ ነገር ትናንትና የሆነ ትራንስፖርት ተጠቅሜ 15 ብር 20 ብር የምንጠቀመው የነበረው 250 ብር ነው ተጠቅሜ የመጣሁት ነገር ግን ይህ ሁኔታ የሚመጣው ከኛ ከራሳችን ሁኔታ ካለመተዛዘናችን ካለመተሳሰባችን የተለያዩ ነገሮች እየተፈጠሩ እየመጡ ነው በተለይ በነዳጅም ዘርፍ ይሁን በመኪና ትራንስፖርትም ይሁን አንዳንድ ቦታ ላይ ስመለከት አንዳንድ ታክሲዎች ሁሉም ማለት አይቻልም ነፍሰ ጡር አይተው ለመጫን ይከብዳቸዋል ልጆች ይዘው ህፃናት ይዘው የቆሙ እናቶችን ሲመለከቱ ለመጫን ይከብዳቸዋል እንዲሁም ወፈር ያለ ሰውም ሲያው መጫን የሚከብዳቸው ረዳቶች አሉ እንዲሁም ሹፌሮች አሉ ይሄንን ካልተዛዘን ምን ላይ ነው ኢትዮጵያዊነት ምን ላይ ነው መተሳሰብ በዚህ ይሄንን ነገር በእንደዚህ አይነት ስንጨካከል ገና ከዚህ ባሰ የኑሮ መስተጓጎል የኑሮ ውድነት መፈጠሩ አይቀሬ ነው በራሳችን ካልተሳሰብን ማለት ነው ይሄን ነገር ግን አስበን ልንፈታው ይገባል